በዚያን ጊዜ ጸሐፊ መጋቢ ተስፋዬ ጋቢሶ። የቀበሌው እንግልት። ከአንድ ዓመት ተኩል በፊት በ1970 ዓመተ ምህረት በትልቁ ጸሎት ቤታችን በተዘጋጀው ኮንፈረንስ ጊዜ ከምስባኩ ከፍ ብሎ በቤቱ ግድግዳ ላይ በትልቁ ተጽፎ የተሰቀለ አንድ መሪ ጥቅስ ነበር። ያም ከዮሐንስ ወንጌል ምዕራፍ 9 ከቁጥር 4 ላይ የተወሰደና ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች የሚል ነበር። ሌሊት ምንጊዜም ጊዜያዊ ናት። ተመልሶ መንጋቱ ስለማይቀር እስከዚያውም ቢሆን የማምለክና የማገልገል ሕጋዊ ነፃነት ሙሉ ለሙሉ የሚወገድባት ናት ሌሊቷ። ቀደም ሲል ካየናቸው ከተቀበልናቸው ምልክቶች የተነሳ ግን እየጠበቅናት ነበር። ይህ ዓመት ማለትም 1971 ዓመተ ምህረት ሌሊቱ ሳትመጣ ምዕመናን ሁሉ የእግዚአብሔርን ፈቃድ ለመፈጸም በሙሉ ኃይላቸው የተጉበት ዓመት ሆነ። ዓመቱ የሥራ ማጠናቀቂያና የዝግጅት ዓመት ስለነበረ ማንም ቢሆን ታከተኝ ሳይል ለጌታ ሥራ ከፍተኛ ትጋት አሳይቷል። ቀደም ሲል እንደተጠቀሰው በ1971 ዓመተ ምህረት ገና ከጀምሩ በምድሪቱ ላይ በምትገኝ ቤተ ክርስቲያን ላይ የስደት ደውል ተሰምቷል። ደውሉን የሰማ ሁሉም የልብ ጥንቃቄ ማድረግ ጀምሯል። ዛቻውና ማስጠንቀቂያውም እያበቃ የታሰበው በድርጊት የሚገለጽበት ሁኔታ እጅግ ተቃረበ። ከየከተማው ለምሳሌ ከባሌ ጎባና ከአርባ ምንጭ አካባቢ የእስራት ዜና እየተሰማ ቆየና ወደ ይርጋለም ደረሰ። እኛም አስፈላጊውን ዝግጅት ሁሉ አድርገን ራሳችንን በጸሎት ለጌታ አደራ በመስጠት መጠባበቁን ተያያዝ ነው። ሰኔ 15 ቀን 1971 ዕለተ አርብ የሁለተኛ ደረጃ ተማሪዎች ፈተና የጨረሱበትና ክርስቲያን ተማሪዎች እንዲያዙበት ተወስኗል የተባለበት ቀን ነበር። በዚያን ዕለት መንፈሴ እየቃተተ ብቻዬን ውያለሁ። ጌታ ኢየሱስ በጌቴሴማኒ ሳለ ያደረበት ስሜት በተወሰነ መጠን የተሰማኝ ይመስለኛል። በዚያን ዕለት ከአቶ አዲሱና ከአቶ አስማረ ጋር ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ፣ አንተ ግን በተመለሰ ጊዜ ወንድሞችን አጽና የሚለውን ቃል ከሉቃስ ወንጌል ተካፈልን። መታሰሩ ከመጣ አንዳንዶቻችንን በውስጥ የመዘግየት ሁኔታ ሊያጋጥመን ይችላል። እናንተ ግን መንግሥት ለራሱ ሥራ ሲል ምናልባት ብዙ ሳይቆይ ይለቃችኋል። እናንተም በተመለሳችሁ ጊዜ ወገኖችን አገልግሉ የሚል አደራ አዘል ማሳሰቢያ በመስጠት ጸልየን ተለያየን። የሚበዙቱ ክርስቲያን ወንድሞችና እህቶች በዚያው ሳምንት ውስጥ ወደ የዘመዶቻቸው እንዲሄዱ ስለተደረገ በከተማ ውስጥ የቀረነው ቁጥራችን ጥቂት ነበር። ወንድማችን አስቻለውም ምንም ያህል ሳያገለግል እንዳይታሰር በሚል ስስት ሌሎቻችን ካደረግንበት ብርቱ ግፊት የተነሳ ከተማይቱን ከ2 ቀን በፊት ለቋል። የሁኔታው ውጥረት በከተማይቱ ውስጥ ግን እንዳለ የመከራውም ደመና እንዳንዣበበ ቀጥሏል። የሆነው ሆኖ ሰኔ 16 ቀን 1971 ዓ.ም ቅዳሜ ላይ መደበኛ ፕሮግራም ስለነበረን ወደ ጸሎት ቤታችን አመራን። በዚያች ጸሎት ቤት በአንደኛው ክፍል ውስጥ ሽመልስ ለማና ጌታውን አጋፋሪ ይኖሩባታል። ከነርሱ ዕቃ በተጨማሪ በዚያ ቤት ውስጥ አንድ አሮጌ ጊታር፣ አግዳሚ ወንበሮችና ምስባክ እንዲሁም ጥቂት መጽሐፍት ነበሩ። ሰዓቱ ሲደርስ በከተማይቱ የቀሩ ጥቂት ወገኖች መጡ። በወንድም ጌታውን አጋፋሪ መሪነትና በእኔ ሰባኪነት የአምልኮ ፕሮግራም ተካሄደ። ከዚያም ፕሮግራሙን አብቅተን ወጣንና በቤቱ ቅጥር ግቢ ሰላምታ እየተለዋወጥን ሳለን ጥቂት የከተማ ወጣቶች ትንፋሻቸው ቁርጥ ቁርጥ እያለ በሩጫ ወደ ነበርንበት ቦታ መጡ። አንዳንዶቹ ቆመጥ ይዘዋል። እንደመጡ ግር ብለው ወደ ቤቱ ውስጥ ዘለቁ። ከዚያም አንዳንድ መንፈሳዊ ስዕሎችና ጥቅሶችን ከግድግዳ እየገነጠሉ ካወረዱ በኋላ ጊታር፣ መጽሐፍትና መስባክ ተሸክመው አወጡ።
ድራማው ቀጠለ። በወቅቱ ቡድኑን እየመራ የመጣው የከተማይቱ ቀበሌዎች የወጣት ሊቀመንበር ነበር። ምን ልንሰራ እዚያ እንደተሰበሰብን ለማጣራት ጥያቄዎች ተጀመሩ። ወደ አቶ አዲሱ አምዴ በመቅረብ ምንድነው እዚህ የምትሰሩት? ለምን መጣችሁ? አለው። ለጸሎት ነው የመጣ ነው ብሎ መለሰለት። ከዚህ ሌላ ምንም አልጠየቀውም። ይህ ሲሆን ግን ከኛ ወገን የመረጋጋት ሁኔታ እንጂ ድንጋጤና መርበትበት አልታየም። የመጣው ነገር ስንጠብቀው የነበረ ነውና። መረጋጋቱ ግን ሊይዙን የመጡት ወጣቶች የጠበቁት እንዳልነበረ ገምተናል። በመጨረሻም እኔንና ጌታሁንን ምስባክ፣ ወርቅነሽ ይመርንና ማን አለብሽ መስፍንን መጽሐፍቱን አሸክመውን በሉ ቅደሙ አሉ። ወደ ፖሊስ መምሪያ ሊወስዱን ከቃጡ በኋላ ሐሳባቸውን ቀየሩና ወደ ቀበሌ 05 መሩ። እኛን እዚያ እንዳደረሱን ሌሎችንም ምዕመናን ከየቤታቸውና ከየመንገዱ እያመጡ ጨመሯቸው። በመጨረሻም ጉዳዩ የማይመለከታቸውን ተጠርጣሪዎች ጨማምረው ቁጥራችንን እንደምንም ወደ 28 አደረሱት። ኋላማ ከተማዋን የሞሉ የት ደረሱ? ማን ነገራቸውና መለጡ? በማለት ሲቆጩ ሰማናቸው። ማምሻውን የደንቡ እንዳይቀር ዕቃዎቹን እየመዘገቡ አስገቡ። ለዚያውም አቶ አስማረ ዕቃው የእግዚአብሔር ነው ይመዝገብ ብሎ ስላፋጥጣቸው ነው። በዚያች ምሽት ያየኋቸው የሚበዙት ወጣት ክርስቲያኖች ነበሩ። በዚህ ጊዜ በ1979 ዓመተ ምህረት ከዚህ ዓለም በሞት የተለየችው እህታችን በቀለች ጋዲሶ ብቻ ከነአራስ ሕፃኗ ከቤት ተይዛ በመምጣት ለጥቂት ቀናት ከኛ ጋር ታስራለች። ማታ ወንዶቹ በቀበሌው ጽሕፈት ቤት በረንዳ በብርድ ላይ እንድንተኛ ሲደረግ ለሴቶች ከቤቱ ጀርባ ያለ ክፍል ተሰጣቸው። እንግዲህ በጥቅሉ ስናየው የተጠበቀው መጣ ማለት ነው። የመከራ ጓዙ ግን ገና አልተራገፈም። ለማንኛውም የዚያን ዕለት ሁናቴ በዚሁ አበቃ። የቀበሌው ቆይታ። በማግስቱ ማለትም ሰኔ 17 1971 ጠዋት የአውራጃው የፖለቲካ ካድሬ ከቀበሌው የአመራር አባላት ጋር በመሆን መጡና ከቀበሌው ጽሕፈት ቤት ጀርባ ሰበሰቡ። ካድሬው ቀደም ሲል በከተማይቱ ውስጥ የሁለተኛ ደረጃ ትምህርት ቤት ውስጥ በመምህርነት ያገለገሉ ነበሩ። አንዳንዶቻችንም ተማሪዎቻቸው ስለነበረን እንተዋወቃለን። በዕለቱ ያየንባቸው ግን ቀድሞ የምናውቀው የመምህርነት ፈገግታቸውን አልነበረም። ለወጥ ብለዋል። ስሜታቸው ተቆጥቷል። ንግግራቸውም ሻከር ብሏል። የሚገርም ነው። እርሳቸውም መጀመሪያውን ዙር ትምህርት አይሉት ማስፈራሪያ ሰጡንና ተመልሰው ሄዱ። ከተናገሯቸው ሐሳቦች ውስጥ የሚከተለው ይገኝበታል። ወዲያ ወዲህ ዊልፊጥ ማለት የለም። መፈክር ከማሰማት ጀምሮ አቋማችሁን ማስተካከል አለባችሁ። ኢምፔሪያሊስቶች በኢትዮጵያ ምዕመናን ተሰደዱ እያሉ ያናፍሳሉ። የደቡብ አፍሪካ ጥቁሮች ሲጨፈጨፉ ግን ምንም አይሉ። ከበላዮቻችሁ መፈክር አሰምታችሁ ውጡ የሚል መመሪያ እንደተላለፈባችሁ ደርሰንበታል። የተባለውን መመሪያ ከኛ ማንም የሰማ ባይኖርም የእርሳቸው አነጋገር በዚህ አንላቀቅም የሚል አይነት ነበር። እንደ ተማሪና መምህር በነበረን ትውውቅ መሰረት ወደ እኔም ዘወር አሉና አንተ ደግሞ እዚህ ምን ትሰራለህ? ትምህርትን አጠናቀ የለም? ለምን ወደ ኮሌጅ አልሄድም? የሚሉ ጥያቄዎችን አከታትለው ሰነዘሩብኝ። የምመልሰውን እያሰላሰልኩ ሳለሁ እዚህ ስትኖር በአብዮታዊት ኢትዮጵያ ወጣቶች ማህበር ስብሰባዎች ተካፍለህ ታውቃለህ አሉ። አላውቅም አልኋቸው። ለምንድን ነው የማትካፈለው? ጊዜ ስለሌለህ ነው በማለት መልሱን አመቻቹልኝ። አዎን ስላቸው ለጊዜው ለቀቅ አደረጉኝ። ከዚህ በኋላ ከሌሎች እንዳልገናኝ አዘው ሄዱ። እኔም ከዚያን ቀን ጀምሮ ለብቻዬ በበረንዳው አካባቢ በነፋስና በብርድ ላይ የምውልና የማድር ሆንኩ። ለወንዶቹ ደግሞ ከሴቶቹ ክፍል ጎን ሌላ ክፍል ተሰጥቷቸው ገብተዋል። ከጥቂት ቀናት በኋላ የኔ መለየት ምንም ጥቅም እንደሌለው ተገነዘቡ መሰለኝ። ወደ ወንዶቹ ክፍል ጨመሩኝ። በዚህ ጊዜ በከተማ ውስጥ እኛን የሚመስል ሰው ሁሉ እየታደነ በመያዝ
ወደ እኛ ይቀላቀል ጀመር። የእስራቱ ዋና ዓላማ የክርስቶስን ስምና ምስክሮች ከከተማይቱ ማጥፋት ቢሆንም በሂደቱ ጅማሬ ላይ መፈክር ማሰማት ይጠየቅ ነበር። ማለትም ተጠያቂው የአብዮቱ ጠላቶች የተባሉትን እንዲረግም ይጠየቃል። የተፈለገውን ከፈጸመ ለጊዜውም ቢሆን ችግሩ የሚቃለል ይመስላል። በዚህ ጉዳይ ሁላችንም በጋራ ተወያየን። እያንዳንዱ አማኝ በነፃነት ለራሱ መወሰን የሚችል ቢሆንም ተመራጩ በአንድ አቋም በጋራ መቆም ነበር። ጉዳዮችን የመረዳት ሁኔታ ግን በሁሉም ዘንድ አንድ ላይሆን ይችላል። ከአቅም በላይ የሚሆኑ ነገሮችም ያጋጥማሉ። በዚህም ሆነ በዚያ የውሳኔ ልዩነቶች ቢከሰቱ እርስ በርስ ከመፈራረድ መቆጠብ እንደሚገባንም ተገነዘብን። ተፈቶ በሚሄደውና በሚቀረው ወገን መካከል መቀያየም አይኖር በሚል ሐሳብ ከሞላ ጎደል ተስማምተን ተቀመጥን። ለዚህ ስምምነት መነሻ የሆነን ከዓመት በፊት በዚሁ ጉዳይ ዙሪያ ያገኘነው ተሞክሮ ነው። በክርስቶስ ባገኘነው ወንድምነትና እህትነት ላይ ትልቅ ጥንቃቄ ማድረግ ይገባል ነበር። በቀጣይነት ይቀርብ የነበረውና እጅግ የከበደው ግን ከሁሉ በላይ ማን ነው የሚለው ጥያቄ ነበር። መጽሐፍ ቅዱስ ከላይ የሚመጣው ከሁሉ በላይ ነው በማለት የክርስቶስን የበላይነት ይነግረናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 31። ታዲያ በጠያቂዎቻችን የሚፈለገው ምላሽ አብዮቱ የሚል ሆኖ ሳለ ከሁሉ በላይማ እግዚአብሔር ነው ከተባለ ችግሩ ሲባባስ ታይቷል። ይህ በእንዲህ እንዳለ ብዙም ሳይቆይ በሳምንት 2 ቀን የጾምና የጸሎት ጊዜ መውሰድ ጀመረ። እያንዳንዱም እንደተሰማው የግሉን ተጨማሪ ፕሮግራም እየያዘ አጥብቆ መጸለዩን ቀጠልንበት። እየቆየን ስንሄድ የጸሎት ቀኑን በሳምንት ወደ 1 ቀን ረቡዕ በማምጣት በቋሚነት ያዝነው። የጸሎታችንም ዋና ርዕስ ሆኖ እስከተፈታንበት ዓመት የዘለቀው በእስራታችን ጌታ እንዲከብር የሚለው ነበር። ክርስቶስን ለማያውቁ ሰዎች መዳን፣ በውጭ ለቀረው የእግዚአብሔር ሕዝብ ጥበቃና እድገት መማለድም ሌላ የጸሎታችን አቅጣጫ ነበር። በመጀመሪያዎቹ ቀናት በማንም እጅ ምንም መጽሐፍ ቅዱስ አልነበረም። የምንጽናናው በእራት ጊዜ ስንገናኝ የምናስታውሰውን ጥቅስ በቃላችን በመለዋወጥ ነበር። ከብዙ ቀናት በኋላ መጽሐፍ ቅዱስ በድብቅ ሲገባልን በከፍተኛ ናፍቆት ተቀብለው የሳሙም ነበሩ። በእነዚህ ቀናት ውስጥ ማንም ያላካቸው ወጣቶች በራሳቸው ተነሳሽነት እየመጡ ሲጨቀጭቁን ይውላሉ። የፈለጉትን ያህል ተናግረውና ተሳድበው ይሄዳሉ። የቀበሌው አመራር አካላትም በቀስታ ምክር ቢጤ ይሰጡናል። ቀናት እየገፉ ሲሄዱ ደግሞ የጉልበት ሥራ እንድንሰራ ያስወጡን ጀመር። በዚህ ወቅት ወደ ጊዳቦ ወንዝ አካባቢ በመውረድ ባህር ዛፍ ተክለናል። የተጎነደሉ የቡና ዛፎች እየተሸከምን አግዘናል ወዘተ። አንድ ቀን የአውራጃው ካድሬ በድጋሚ በሞተር ቢስክሌት መጡ። ቆጣ ብለዋል። ቋንቋቸውም ከያኔው ጠንከር ብሏል። ሰበሰቡንና አቋማችንን አስተካክለን እንደሆነ ጠየቁን። መልስ ሰጪ ጠፋ። በዚያ ሰዓት ከኛ ማንም ለመናገር አልወደደም ነበር። ካድሬው መሬቱን በኃይል ረገጡና አፈር ድሜ ትበላላችሁ፣ በእናንተም መቃብር ላይ ሶሻሊዝምን እንገነባለን አሉ። ወትሮውንም ሳቂታ የነበረችው ታናሽ እህታችን ፍቅርተ ገብረሃና ይህን ሰምታ እንደ መሳቅ ስትል አዩአትና ተናደው ሳቂ፣ ነገ ታለቅሻለሽ አሏት። በመጀመሪያው ዕለት የተናገሩትንም ቃል በመደጋገም ሌላም ዛቻ ካሰሙ በኋላ በዚያው የቁጣ ስሜት ተመልሰው ሄዱ። የጉልበት ሥራው፣ የቃላቱ ንዝንዝ፣ የምግብ እጥረቱ፣ የቦታውና የመኝታው ጥበት፣ አንዳንዴም የብርዱ ነገር እንዳለ ቀጠለ። ከዕለታት አንድ ቀን ደግሞ ድንገት መጡና ወደ የቀበሌው ከፋፈሉ። ዓላማው አልገባንም። የሄዱት ሄዱና እኔ፣ ጌታውን አጋፋሪ፣ ተስፋዬ ካሳ፣ አቶ አዲሱ አምዴ፣ ወርቅነሽ ይመር፣ መቆየት የከበደ፣ ምንትዋብ አረሩ፣ አበራሽ ሞገስ፣ ጥሩነሽ አባተ፣
መንበረ በቀለና ሸዋዬ ነጋሽ ቀበሌ 05 ቀረ። ከዚያ በኋላ የቀበሌው የቀይ ሽብር ኮሚቴ እንደተቋቋመልንና ጉዳያችን በእነርሱ አማካይነት እንደሚፈታልን የቀበሌው ምክትል ሊቀመንበር ነገሩ። በዚያ ሰሞን የቀበሌው የሕዝብ ደህንነት ኃላፊ የነበሩት ግለሰብ ከወጣቱ ክፍልም አንድ ሰው በመጨመር ሌሊት ላይ መጡ። ማምሻውን የጌታን ቃል ስናጠና በተለይም በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ጳውሎስ አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ ባለው ክፍል ላይ ስንወያይ ነበር ሰዎች የመጡት። እንደመጡም እህቶቻችንን ተራ በተራ ከማደሪያ ክፍላቸው እያወጡ በቁማቸው በጉማሬ አለንጋ ሊገርፏቸው ጀመሩ። የገረፏቸው ከጎናችን በነበረው ክፍል ውስጥ ስለነበረ የግርፋቱንም ሆነ የተገራፊዎቹን የሲቃ ድምፅ ለመስማት ችለን ነበር። ሌሎቻችን ጭንቁንና የስቃዩን ስሜት እየተጋራን በተንጠለጠለ ልብ ሆነን ተራችንን ተጠባበቅን። በዚህ ምሽት ገራፊዎቹ ምንትዋብ አረሩን፣ ጥሩነሽ አባተንና መቆየት የከበደን ተራ በተራ ጀርባቸውንና እግራቸውን እስኪ በቃቸው ከገረፋቸውና ከደበደቧቸው በኋላ ወጥተው ሄዱ። የቀበሌው ቀይ ሽብር ስራውን ጀመረ ማለት ነው። በማግስቱ ይቀጥላሉ ብለን በመጠበቅ ላይ ነበርን። ሆኖም አልመጡም። በተከታዮቹ ቀናት ጥሩነሽ አባተን፣ አሳመነች ሞገስን፣ አቶ አዲሱ አምዴንና ተስፋዬ ካሳን ለቀቋቸው። በመጨረሻ ግን እኔ፣ ጌታውን አጋፋሪ፣ አበራሽ ሞገስ፣ መቆየት የከበደ፣ ወርቅነሽ ይመርና ምንትዋብ አረሩ ቀርተን ሰሞኑን እንግዳ ይመጣል በሚል ምክንያት ግቢውን ስናጸዳ ሰነበትን። በዚህ ጊዜ አበራሽ ሞገስ የአስም በሽታዋ ተቀስቅሶ ስላስቸገራት መለቀቋን ወርቅነሽ ታስታውሳለች። እንግዳ የተባሉት የአውራጃው ዋና አስተዳዳሪ የአውራጃውን የፖሊስ አዛዥና ሌሎችንም የመንግስታዊና የሕዝብ ድርጅት ባለስልጣኖችን አስከትለው ቀበሌ 05ን ለመጎብኘት መጡ። ቢሮ ገብተው ተቀመጡ። የተሰጣቸውን ገለጻ አዳመጡ። ግቢውንም ተዘዋውረው ጎበኙ። ሊወጡ ሲሉ የቀበሌው ሊቀመንበር እዚህ ጴንጤዎች አሉ አላቸውና ወደ ነበርንበት ክፍል ይዟቸው ገባ። ሁላችንም ተነስተን ተቀበልናቸው። አስተዳዳሪው የትምህርት ክፍላችንንና ሌሎች ጥቂት ነገሮችን ጠየቁን። 12ኛ ክፍል ያጠናቀቅን ስለመሆናችን በቀበሌው ሊቀመንበር ተነገራቸው። የአውራጃው ፖሊስ አዛዥ ምክትል የመቶ አለቃ ወደ እኔ እየተመለከቱ ማንም አይለማመጥህ፣ ግን ጭንቅላትን ተጠቀም፣ ይህ የሃይማኖት ጉዳይ ያስፈልገዋል አሉና በዛች አይነት ጣታቸውን አወዛውዘውብኝ ወጡ። አዛዡ ገና ተሹመው ይርጋለም መምጣታቸው ነበር አሉ። ሳምንት የሞላ አይመስለኝም። በቀበሌ 05 1 ወር ከ5 ቀን እንደቆየን በሐምሌ 21 1971 በቀበሌ 07 ወደ ነበረው ፖሊስ ጣቢያ ተዛወረ። ሌሎችንም ከየነበሩበት ቀበሌ ወደ ፖሊስ ጣቢያው በጥቂት ቀናት ውስጥ ሰበሰቧቸው። በዚያም ከኛ ቀድማ ከአለታ ወንዶ የመጣች የባንክ ቤት ሰራተኛ እህት አልማዝ ታደሰ ነበረች። በመቀጠል ከቀበሌ 06 ማናለብሽ መስፍንና አዳና ለማየው፣ ከቀበሌ 03 ሙላቱ መለሰ፣ ከአፖስቶ መምህር በቀለ ኩምሳ፣ ከሐዋርያዊት ቤተ ክርስቲያንና መምህርት እታገኘው ከይዋ ምስክር መጡ። በዚህ አይነት ሁኔታ በፖሊስ ጣቢያው ተጠረቃቀም።